በሰሞኑ በአሜሪካ እስራኤል ከኢራን ጋር ባላቸው ግጭት የነዳጅ ዋጋ እጅግ ማሻቀቡንና የተለያዩ እጥረቶች መከሰታቸውን ይታወቃል። በተለያዩ የአፍሪካ ሀገራት እጥረት መከሰቱን ታይቷል። በሀገራችን ኢትዮጵያም ከጦርነቱ ጋር በተያያዘ እና በአንዳንድ የማደያ ባለቤቶች በህገወጦች ሌሎችም ተያያዥ ጉዳዮች ተጨምሮበት የነዳጅ እጥረቱ ሊከሰት ችሏል። እናም በከተማችን በተለያዩ ማደያዎች እጅግ ረጃጅም ሰልፎች ሊከሰቱ ችለዋል። ይህንን ሰልፍ የተመለከቱ አንዳንድ ግለሰቦች፣ የተለያዩ ሚዲያዎች፣ ዩቲዩበሮች፣ ቲክቶከሮች ቀልድ አዘል ንግግሮችን አስተላልፈዋል። እጅግ ከገረሙኝ መካከል ይህንን ሰልፍ ኢራን ቴህራን ድረስ ይደርሳል የሚሉና እዛው ሄደን ብንቀዳ ይሻላል የሚሉ በተጨማሪም ደግሞ ለ3 ቀን የሚሆን ቀለብ ልብስ ይዛችሁ ብትሰለፉ ይሻላል የሚሉ ቀልዶችን እያስተላለፉ ይገኛሉ። እስቲ እነዚህ ልጆች ሰምተናቸው እንመለስ። እንኳን አብሮ ደስ አለን። ቀዳው ምን ከበደህ? ያው በጣም ብዙ እንትን ነው። ይኸውልህ እዛ መዋልም ማደርም ስላለ ልብስ በደንብ ያዝ። ልብስ ያዝ በደንብ። ሁለተኛ መጸዳጃ በጣም ችግር ነው። እዛ ካባ ጫካ ውስጥ አጋድመ ነው እንደምንወጣ አይደለም። ታውቂዋለህ? እንደዛ አይደለም። አዲስ አበባ ኮሌ የተሰለፍከው በቃ እኔ አሁን ብዙውን በቆሎና በውሃ ነው ያሳለፍኩት። ቆሎና ውሃ ነው የተጠቀምኩት። በዚህም ጾም ስለሆነ እንትን አለልኝ። በስነ ልቦናም ተዘጋጅ። በስነ ልቦና ተዘጋጅ። ምን ያገናኘው? ይኸውልህ ይሄን ሁሉ ቀን ተሰልፈህ አንተ ልክ ሊደርስ ሲቃረብ ነዳጅ አለቀ ልትባል ትችላለህ። አየህ? በስነ ልቦና ተዘጋጅ። ለምን ብዙ ወጣቶች ጌታዊ መተን ነው ይሄን ችግር ምን ነግርህ ብለው ራሳቸው እንትን ሊሉ ስለሆነ ይዘናቸው ነው። በስነ ልቦና ተዘጋጅ። አራተኛ የሌባ ጎማ አንተ ይሄን ሁሉ ሰልፍ ተሰልፈህ አጭበርብሮ ሊገባ የሚሞክር ሌባ አለ። የሌባ ጎማ ለሌባ ያው ትንሽ እንትን ያለኝ በጣም የከበደኝ እንትን ነው የቤተሰብ ናፍቆት በጣም ነው የከበደኝ። የመጡ ይጠይቁኝ ነበር። የመጨረሻውን ቀናቶች ያው እኔ ጋር ነው አብረው የተሰለፉት። የቤተሰብ ናፍቆት በጣም ነው የሚጎዳው። ትነዳዋለህ ወይ? ይሄ ከባድ ጥያቄ ነው እውነት። ገና የሚገርም ሞተሩ እዛ አስነሳው አንጀቴ ስብ ነው የሚለው። እንዴት በቃ ላሊ ዘመዘባል እንደመዳተ ድንግል ባር እኮ ነው። አሁን በቃ እኮ ድንግል ባር እኮ ነው የሚታየኝ። እኔ እንጃ እንግዲህ እስኪ እግዚአብሔር ያውቃል። እኔ ልንደው አላወኩም። በል በርታ። እሺ በርታ። እሺ ወንድሜ አይዞህ። ያው መጨረሻ ላይ እንትን ትራምፕ ቆሸ ቆምቦሬ ብለህ ዝጋ። ይሄ ሌባ ውይ እንደው አምላኬ ያንን የነዳጅ ሰልፍ ደግመህ በህልሜ ራሱ እንዳታሳየኝ አደረህ። ውይ ወንድሜ ራይድ ነሽ እንዴ? ራይድ ነኝ። ወዴት ነህ? ወደ ኮይ ፈጭ ነበርኩ። እኔ እዛ ድረስ አልሄድም። እኔ ቅርብ መስለኝ እንዴ? ለምን ወንድሜ መኪናዋ እኮ በባምቦ አይደለም በነዳጅ ነው የምትሄደው። እና ትለኛለህ እንዴ? አንተን ዘርሽ 2 ቀን እንቅልፌን አጥቼ 5 ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ 2 ቀን ልሰለፍልህ ነዳጅ። ታዲያ ምን ችግር አለው? ምንም ችግር የለውም። የኔ እግረኛ ምንም ችግር የለውም። እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛም? ስለሚነዝረኝ ይነዝረኛል። ምን አይነት በሽተኛ ነው መድኃኒዓለም? ለምን ኤሌክትሪክ መኪና ይገዛል? ናፍጣ ቤት መቅዳት ነበር። በትላንትና ዕለት ደግሞ የኢትዮጵያ መንግስት ማለትም የንግድና ቀጠናዊ ትስስር ሚኒስቴር ያስተላለፈው የነዳጅ እጥረት እንዳለ ገልጾ ሊኖር የሚችለውን ተጽዕኖ አልሸሸገም። መንግስት በከፍተኛና ውድ በሆነ ዋጋ እየገዛ ድጎማ እያደረገ ይገኛል። በእኛ ሀገር ሁኔታ ከዜጎች ጋር በመተባበር ለወሳኝና ቅድሚያ ሊሰጣቸው ከሚገቡ አውታሮች መካከል ማህበራዊ ኢኮኖሚ አውታሮች ቅድሚያ በመስጠት በቀጠና በተቀናጀና በተቀላጠፈ አሰራር ለመስራት መወሰኑን ገልጿል። ከዚህም በተጨማሪ በየማደያዎቹ ቅደም ተከተል ብቻ የሚቀርቡ ይሆናል። በአንደኛ ደረጃ የነዳጅ ማደያ ቦቴዎች ቅድሚያ እንዲሰጣቸው፣ በሁለተኛ ደረጃ አምራች ኢንዱስትሪዎች፣ ኤክስፖርት ድርጅቶች ቅድሚያ እንዲሰጣቸው፣ በሶስተኛ ደረጃ ግንባታ ላይ ያሉ ትኩረትን የሚሹ የተለያዩ የመንግስት ድርጅቶች፣ ታላላቅ ግንባታ ቁልፍ የግልም ድርጅቶች እድገቱን እንዳያስተጓጉሉ ቅድሚያ እንዲሰጣቸው አስቀምጧል። በአራተኛ ደረጃ የገቢና የወጪ ንግድ ጭነት የያዙ የጭነት መኪኖች፣ ሸቀጣሸቀጥን የሚጭኑ የጭነት መኪኖች ቅድሚያ እንዲሰጣቸው አስቀምጧል። በአምስተኛ ደረጃ የግብርና ስራ የሚያከናውኑ ላይ ትኩረት ተሰጥቶት
ባሉበት አካባቢ ትራክተሮች፣ የተለያዩ ማሽኖች ነዳጅ እንዲያገኙ አስተላልፏል። በስድስተኛ ደረጃ የህዝብ ማመላለሻ ተሽከርካሪዎች ማለትም በከተማና በአገር አቋራጭ የሚሰሩ ባሶች ያካተተ ቅድሚያ እንዲሰጣቸው ያስቀመጠ ሲሆን በሰባተኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ አገልግሎት የሚሰጡ ተሽከርካሪዎች በዚህ መሰረት ከትላንትና ጀምሮ መንግስት በልዩ ትኩረት ማደያዎች ላይ ቁጥጥር እንደሚያደርግ የገለጸ ሲሆን ነዳጅ በማዕከላዊ ከአንድ ማዕከል ብቻ የሚስተናገድ በአንድ ማዕከል ብቻ ቁጥጥር የሚደረግበት ሆኖ በልዩ ከሚመለከታቸው አካላት ጋር በ24/7 ክትትል ያደርጋል ብሎ ገልጿል። በዚህም በቀጠናው ልዩ ትኩረት በዚህም በቁጠባና በልዩ ትኩረት እንደሚስተናገድ ተገቢው ቁጥጥር እንደሚሰጥና ከፌዴራል ቁጥጥር እንደሚሰጥ ገልጿል። በዚህም መንግስት ሊመሰገን ይገባል። እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። ጤና ይስጥልን።